ስራው ላይ የለሽም የሚሰሩ ሰዎች ሌሎች ይሆናሉ። ሌሎች ደግሞ አላማና እምነት አላቸው። አላማና እምነታቸውን በሚመስል መልኩ ቢሰሩት አንቺም እንዴት ነሽ? አስቀይሞኝ ሰዎች አፉላለሁ። ይህንን አፉ ለማለት ግን እስካሁን ውስጤ ያመኛል። ፑሻፕ እየሰራ በአረበኛ ቁርአን የሚቀራ በሚመስል መልኩ መልእክት ነው የሚናገረው። ምንድነው የምታወራው? ቁርአን መቅራት አይቻልም እንዴ? ባላደረግሽው ነገር አደረግሽ መባል በጣም ያማል። መንገድ ላይ እክል ማስወገድ ሰደቃ ነው እያለ የሙዝ ልጣጭ እየዘለለ የሚሄድ ትውልድ ነው ፈጠር ነው። ይሄንን ያለው ዳኢ ራሱ የሙዝ ልጣጩን አያነሳውም፣ ዘሎት ሲያልፍ ነው ታየው። አንደበቴ ሊሰው በምን ላወራ አልኩ። በድብቅም ሊረዳሽ አይፈልግም፣ ስፖንሰርም ሊያደርግሽ አይፈልግም። ለምን? ኮንተንታችሁ ከባድ ነው። ለመበደር እንኳን ቀና ብለን የምናየው አበዳሪ አጣ። ለማስረዳት በሞከርሽ ቁጥር እንዳደረግሽው ነው የሚታሰበው። ስትፈቺ ወንድሞች የሚያሙት ሐሜት ይሰብር ነበር። ካድሬ ስለሆነ ነው